ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች፣ ዛሬ ደግሞ በአዲስ ትምህርት ተገናኝተናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ቪዲዮውን ላይክ አድርጋችሁ መጀመር አትርሱ። ጌታ ኢየሱስ ይባርካችሁ። ዛሬ በልሳን የመጸለይ ጥቅሞችን አወራችኋለሁ። ክብር ለኢየሱስ ይሁን። በልሳን የመጸለይ ጥቅሞችን አወራችኋለሁ። ፈርስት ግን መጀመሪያ ሁሉም ክርስቲያን ላውቀው የሚገባ ትልቁ ነገር ልሳን መናገር ወይም ደግሞ ልሳን መንፈስ ቅዱስ የሚሰጠው ስጦታ ነው። ሁላችንም ልናውቀው የሚገባ ትልቁ ነገር ልሳን መንፈስ ቅዱስ እንደወደደ የሚሰጠው ስጦታ ነው። እንደወደደ የሚሰጠው ስጦታ ነው። ሁሉም ክርስቲያን ላይናገር ይችላል። ሁሉም ክርስቲያን ላይሞላ ይችላል። ያ ደግሞ የክርስትና ማቹሪቲ ወይም የመንፈሳዊ ብስለት ተደርጎ መወሰድ አይችልም። ምክንያቱም የመንፈስ ቅዱስ ጊፍት ስለሆነ። ነገር ግን እንደዚህ ነው ማለት ደግሞ ጥቅም የለውም ወይም ደግሞ እኛ ህይወት ላይ ፈንክሽን አያደርግም ማለት አይደለም። ዛሬ በልሳን የመጸለይ ሶስቱን ጥቅሞች አወራችኋለሁ። ክብር ለኢየሱስ ይሁን። በልሳን የመጸለይ የመጀመሪያ ጥቅሙ ሚስጥርን ለእግዚአብሔር መናገር ነው። ይሄ የመንፈስ ቅዱስ ስጦታ አንድ ያለው ፈንክሽን ወይም አንዱ ያለው ጠቀሜታ ሚስጥርን ለእግዚአብሔር መናገር ነው። ይህንን ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ በደንብ አስቀምጦታል። በልሳን የሚናገር ለእግዚአብሔር ሚስጥርን ይናገራል ብሎ ሐዋርያው ጳውሎስ ተናግሮታል። ስለዚህ በልሳን ስንጸልይ አይምሯችን ያለ ፍሬ ነው የሚሆነው። ያ ማለት የምንናገረውን ቃል የምንጸልይበትን ጸሎት አእምሯችን መረዳት አይችልም። ምክንያቱም መንፈስ በእኛ ውስጥ ሆኖ በማይናገር መቃተት ስለሚቃተት ማለት ነው። ስለዚህ የመጀመሪያው በልሳን የመጸለይ ጥቅም ሚስጥርን ለእግዚአብሔር መናገር ነው። ሚስጥርን ለእግዚአብሔር መናገር። ይህም ሚስጥር ደግሞ ከሌሎች ሰዎች ከጨለማ መናፍስቶችን ብቻ ሳይሆን ከኛ አእምሮ እንኳን የተደበቀ ሚስጥር ነው። ምክንያቱም አእምሮ ያለ ፍሬ ስለሚሆን ማለት ነው። ስለዚህ የመጀመሪያው ጥቅሙ ሚስጥርን ለእግዚአብሔር መናገር ነው። በልሳን የመጸለይ ሁለተኛው ጥቅም የምንፈልገውን ሳይሆን የሚያስፈልገንን መንፈስ በእኛ ውስጥ ሆኖ ይቃትታል። በደንብ አድርጋችሁ ስሙ። እኛ የምንፈልገውን ሳይሆን የሚያስፈልገንን መንፈስ በእኛ ውስጥ ሆኖ በማይናገር መቃተት ይቃትታል። የሚያስፈልገን ነገር በሙሉ እግዚአብሔር ያውቃል። ስለዚህ በዛ ውስጥ ደግሞ መንፈስ በእኛ ውስጥ ሆኖ በማይናገር መቃተት የምንፈልገውን ሳይሆን ለእኛ የሚያስፈልገንን ወደ እግዚአብሔር የሚቃተትበት አንዱ መንገድ በልሳን መጸለይ ነው። በልሳን የሚጸልዩ ሰዎች በመንፈስ ፈቃድ ነው እንጂ በአእምሮ ሐሳብ አይመሩ። ምን ማለት መሰላችሁ? በልሳን በምንጸልይበት ጊዜ የምንጸልየውን ጸሎት አእምሯችን አይረዳውም። ስለዚህ መንፈስ ቅዱስ በሚመራን በዛው መንገድ ነው በልሳን የምንጸልየው። ያ ማለት ደግሞ እኛ የምንፈልገውን ሳይሆን ለእኛ ግን የሚያስፈልገንን እርሱ እግዚአብሔር ስለሚያውቅ አንዱ እኛን የሚሞላበት መንፈስ ደግሞ በእኛ ውስጥ ሆኖ ለሚያስፈልገን ነገር የሚቃትትበት መንገድ ነው። ምክንያቱም በልሳን ስትጸልዩ አእምሯችሁን ምን እንደምታደርጉ አያውቅም። አእምሯችሁ ዝም ነው የሚለው። አእምሯችሁ ያለ ፍሬ ነው የሚሆነው። በዛ ሰዓት በመንፈስ መመራት ነው የምትጀምሩት። ስትጸልዩ መንፈስ ነው እየመራችሁ የሚሄደው። ምክንያቱም የምትናገሩትን ቋንቋ አእምሯችሁ አንደርስታንድ ስለማያደርገው በልሳን ስትናገሩ በመንፈስ እየተመራችሁ ነው ማለት ነው። ያ ማለት የሚያስፈልጋችሁን ነገር ወደ እግዚአብሔር እየጠየቃችሁ ነው ማለት ነው። የሚያስፈልጋችሁን ነገር ወደ እግዚአብሔር እየጠየቃችሁ ጥያቄያችሁን እያደረሳችሁ ነው ማለት ነው። ስለዚህ በልሳን የመጸለይ ሁለተኛው ጥቅም የምንፈልገውን ሳይሆን የሚያስፈልገንን መንፈስ በእኛ ውስጥ ሆኖ ይቃትታል። የምንፈልገውን ሳይሆን የሚያስፈልገንን። ምክንያቱም በልሳን በምንጸልይበት ጊዜ አእምሯችን ያለ ፍሬ ይሆናል። ያ ደግሞ አእምሯችን በመንፈስ ከመመራት ውጪ አማራጭ የለውም። በራሱ እንዳይመራ የምንጸልየውን ጸሎት መረዳት ማወቅ ስለማይችል አእምሮ ያለ ፍሬ ስለሚሆን፣ ክብር ለኢየሱስ ይሁን። ሶስተኛው በልሳን የመጸለይ ጥቅም፣ ይሄ ደግሞ እጅግ በጣም ጥልቅና ምስጢራዊ ነው። በልሳን ስንጸልይ ያ የጸለይነው ጸሎት ወይም በልሳን የጸለይነው ያ ጸሎት
መልስ ልንቀበል የምንችለው ከአንዱ ከእግዚአብሔር ብቻ ነው። በደንብ አድርጋችሁ ስሙኝ በጌታ። በልሳን የጸለያችሁትን ጸሎት መልስ መቀበል የምትችሉት ከአንዱ ከእግዚአብሔር ብቻ ነው። ምክንያቱም ከመጀመሪያውኑ በልሳን የጸለያችሁትን ጸሎት የሚረዳው እግዚአብሔር ብቻ ስለሆነ። ክብር ለኢየሱስ ይሁን። ምን ማለት መሰላችሁ? በሌላ ምሳሌ ልስጣችሁ። ለምሳሌ እኔ ቻይንኛ የሆነ ጥያቄ ብጠይቅ መልሱን ሊነግረኝ የሚችለው ቻይንኛ የሚረዳና ቻይናዊ የሆነ ሰው ነው። ምክንያቱም ለመመለስ መጀመሪያ ጥያቄውን መረዳት ማወቅ ስላለብን። ስለዚህ በልሳን የምትጸልዩት ጸሎት መልሱ ሊሆን የሚችለው ከእግዚአብሔር ዘንድ ብቻ ነው። ሃሌሉያ! የምትጸልዩት ጸሎት መልስ ሊሆን የሚችለው ከእግዚአብሔር ብቻ ነው። ከጨለማ ዓለም የተከፈተ በር ማለት አትችሉም። ምክንያቱም በልሳን የጸለያችሁትን በር ምን አይነት በር እንደሆነ ምን አይነት ነገር እንደሆነ ሊያውቅ የሚችለው እግዚአብሔር ብቻ ስለሆነ፣ ስለዚህ በልሳን የጸለያችሁት ጸሎት መልሱ ከእግዚአብሔር ብቻ ሊሆን የሚችለው። መልሱን ከሰው አታገኙትም። መልሱን ከራሳችሁ አታገኙትም። የዛን ጸሎት መልስ የጨለማ ዓለም አታሎ ማምጣት አይችልም። ለምን ብትሉኝ ጥያቄውንም ስላልተረዳው፣ በልሳን የጸለያችሁትን ጸሎት አንደርስታንድ ማድረግ ስለማይችል። ሃሌሉያ! ስለዚህ ሶስተኛው በልሳን የመጸለይ ጥቅም በልሳን የጸለያችሁት ጸሎት መልስ ከአንዱ ከእግዚአብሔር ብቻ እንዲመጣ ያደርጋል። ከአንዱ ከእግዚአብሔር ብቻ እንዲመጣ ያደርጋል። ለምን? በልሳን የጸለያችሁትን ጸሎት መረዳትም ማወቅም የሚችለው እሱ እግዚአብሔር ብቻ ስለሆነ። ክብር ለኢየሱስ ይሁን። ልሳን ይህን ያህል ጥቅም ካለው አንድ ሰው በልሳን ለመሞላት ወይም ልሳን ለመናገር ምንድን ነው ማድረግ ያለበት? በመጀመሪያ ደረጃ ያልኳችሁን አስታውሱ። ልሳን የመንፈስ ቅዱስ ስጦታ ነው። ሁለተኛ ነገር ደግሞ የመንፈሳዊ ብስለት ሜዠርመንት አይደለም ወይም መለኪያ አይደለም። በልሳን የተናገረ ሰው ሁሉ መንፈሳዊ ብስለት ደረጃ ደርሷል ማለት አይደለም። መንፈሳዊ ብስለት ማለት የክርስቶስን ሕይወት መግለጥ ነው። ክርስቶስን መምሰል ነው። አያችሁ፣ ለዛ ነው ሐዋርያው ጳውሎስ ሲናገር እኔ ክርስቶስን እንደምመስል እናንተ ደግሞ እኔን መስለዋል። ስለዚህ ክርስትና ሄዶ የሚያበቃው ክርስቶስን መምሰል ላይ ነው። ክብር ለኢየሱስ ይሁን። መንፈሳዊ ብስለት የምንለው ካራክተራችን፣ ንግግራችን፣ ህይወታችን ክርስቶስን ሲመስል ያ መንፈሳዊ ብስለት እንለዋለን ወይም ስፒሪቹዋል ማቹሪቲ ማለት ነው። ነገር ግን ያንን ነገር አያሳየንም። በልሳን መጸለይ የሚያሳየው የመንፈስ ቅዱስ ስጦታ መሆኑንና በዛ ስጦታ ያ ግለሰብ እየተጠቀመበት ወይም እየተናገረበት መሆኑን። በልሳን መጸለይ ከፈለገ አንድ ሰው መጠየቅ ያለበት የስጦታ ባለቤት ራሱ መንፈስ ቅዱስ ነው። በልሳን መሞላት እፈልጋለሁ ብሎ መጸለይ ይችላል። ምክንያቱም ሐዋርያው ጳውሎስ ሲናገር ትንቢትን በብርቱ ፈልጓል። ያ ማለት ትንቢት የመንፈስ ቅዱስ ስጦታ ነው። ትንቢትን መናገር ሰዎች በመንፈስ ተመርተው የሚናገሩት ነው። ነገር ግን ያንን መፈለግ ይችላሉ ማለት ነው። እዚህ ጋር ሐዋርያው ጳውሎስ እያለ ያለው ጉባኤውን ከማነጽና ካለማነጽ አንፃር። ስለዚህ ትንቢት መናገር በብርቱ ፈልጉ። ትንቢት የመንፈስ ቅዱስ ስጦታ ነው። ስለዚህ የመንፈስ ቅዱስ ስጦታን መፈለግ እንችላለን ማለት ነው። ስለዚህ በልሳን መናገር የሚፈልግ ሰው ካለ የስጦታ ባለቤት የሆነው ራሱን መንፈስ ቅዱስን መጠየቅ ይችላል ማለት ነው። መንፈስ ቅዱስ ደግሞ እንደወደደ ይመልሳል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በዚህ አጭር ቪዲዮ ብዙ እንደተማራችሁበት እንደተባረካችሁበት ተስፋ አድርጋለሁ። ብዙ ሰዎች ቪዲዮን ያዩ ላይክ አያደርጉም፣ ሰብስክራይብ አያደርጉም። በጌታ ፍቅር ይህን ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረጋችሁን ቼክ አድርጉ። በሌላ በአዲስ ትምህርት እንገናኛለን። ጌታ ኢየሱስ ይባርካችሁ። ተባርካችኋል።